ሰላም ጤና ይስጥልን የተከበራችሁ የኦዲ ሚዲያ ተከታታዮቻችን፣ ዛሬ በሀገራችን የትግራይ ክልል አዲስ የተደነገገውን አስፈሪ አዋጅ እንዲሁም ቀጠናዊና ዓለም አቀፋዊ የጦርነትና የደህንነት ስጋቶችን ይዘንላችሁ ቀርበናል። ዛሬ በጥልቀት የምንመለከታቸው ዋና ዋና አጀንዳዎች የመጀመሪያውና እጅግ አሳሳቢው ሀገራዊ ጉዳያችን በትግራይ ክልል የወጣው አዲስ አዋጅ ቁጥር 364/2018 የግዳጅ ወታደራዊ ምልመላ ገቢና ዓለም አቀፋዊ ተሞክሮ መሰረት ያደረገ ነው ሲሉ ዶክተር ደብረጽዮን ገብረሚካኤል ያወደሱትንና እስከ ሞት የሚያስቀጡ ድንጋጌዎችን የያዘውን አዋጅ በህዝቡ ላይ የደቀነው ከባድ ስጋት ማስረጃዎችን አስደግፈን እንመረምራለን። ሁለተኛው የመካከለኛው ምስራቅ ታላቅ ውጥረት፣ በኢራን የሚደገፉ የየመን ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን አስታወቁ። አይን ላይን የሚል መሪ የታወጀው አዲሱ እገዳ ቀጠናውን ወዴት ይመራዋል? በሶስተኛ ደረጃ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በርካታ የአፍሪካ ሀገራትን ያካተተ ደረጃ 4 የአትሄዱ ጥብቅ ጉዞ ማስጠንቀቂያ መመሪያ ወጣ። አውድ ሚዲያ እነዚህ ጉዳዮች ተነትናቸዋል። ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት ጋበዝን። የትግራይ አስፈሪው አዋጅ ቁጥር 366/2018 በሞት የሚያስቀጣው የግዳጅ ምልመላ የመጀመሪያውና እጅግ አንገብጋቢ ሀገራዊ ጉዳያችን ስናልፍም በትግራይ ክልል በምርጫ ቦርድ የተሰረዘው የህወሓት ሊቀመንበር እና የክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል በክልሉ የወጣው አዲስ የግዳጅ ወታደራዊ ምልመላ አዋጅ በይፋ አወደሱም። ዶክተር ደብረጽዮን ዛሬ በመቀሌ ባደረጉት ንግግር የትግራይ ህዝብ ህልውናና የደህንነትን ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮዎችን መሰረት ያደረገ ነው ሲሉ ተናግረዋል። ይሁን እንጂ መሬት ላይ ያለው ሀቅና የዚህ አዋጅ ይዘት ሲፈተሽ እጅግ አስደንጋጭና የህዝብን ህልውና አደጋ ላይ የሚጥሩ ነው ተገኝቷል። በ46 ገጾች የተዘጋጀው ይህ አዋጅ ቁጥር 366/2018 እጅግ ከባድና በሞት የሚያስቀጡ ድንጋጌዎችን ያካተተ ነው። በአዋጁ መሰረትም እድሜያቸውና ጤናቸው የሚፈቅድለት ማንኛውም የትግራይ ተወላጅ የክተት ጥሪ ተቀብሎ በግዳጅ ወታደራዊ አገልግሎትን የመሳተፍ ግዴታን ተጥሎበታል። ከዚህም በላይ አዋጁ እጅግ አደገኛ የሚያደርገው በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ነው። በትግራይ ሰራዊት ላይ ማንኛውም ፕሮፓጋንዳ ማካሄድ፣ የትግራይ ተወላጆችን ለሌላ ወገን መመልመል፣ ከትግራይ ጦር እንዲከዱ ማድረግ፣ ከጠላት ጋር መተባበርና ሚስጥር ማሾለክ በሙሉ እስከ ሞት ድረስ ከባድ ቅጣት የሚያስቀጡ መሆናቸው ተደንግጎ ስራ ላይ ውሏል። ይህ አዋጅ ለህዝብ የወገነ የፖለቲካ ትንተና ሲደረግለት ለዓመታት በጦርነትና በረሃብ ሲማቅቅ የቆየውን የትግራይን ህዝብና ወጣቱን ዳግም ወደማያልቅ እልቂት የሚከተነው። ከጦርነቱ በኋላ ህዝቡ የሚፈልገውን መሰረተ ልማት ማሟላት፣ የመፈናቀል ማብቃትና የሰላም አየር እንጂ ወጣቱን በግዳጅ ወደ ጦር ግንባር የሚነዳ በህግ ሽፋን ህዝብን ማስገደድና ነፃነቱን ማፈን ታሪካዊ ህሊናዊ ተጠያቂነትን የሚያስከትል አደገኛ አካሄድ ነው። የሁቲዎች አዲስ አዋጅ በሳውዲ አረቢያ ላይ የጣለው የባህር ላይ እገዳ ወደ ዓለም አቀፍ መድረክ ስንሻገር በመካከለኛው ምስራቅ ሌላኛው ታላቅ የጦርነት ውጥረት ነግሷል። በኢራን የሚደገፈው የየመን ሁቲ አማጽያን በባላንጣቸው ሳውዲ አረቢያ ላይ የባህር ላይ እገዳ ማውጣታቸውን በይፋ አስታውቀዋል። ይህ ባለፈው ሳምንት በሁለቱ ወገኖች መካከል ከዓመታት በኋላ ለመጀመሪያ ጊዜ የተለዋወጡትን ተኩስ ተከትሎ ውጥረቱን ይበልጥ ከፍ አድርጎታል። የአማጽያኑ ወታደራዊ ቃል አቀባይ ያህያ ሳሪ በቪዲዮ በሰጡት መግለጫ ይህ መግለጫ ከወጣበት ጊዜ ጀምሮ ተግባራዊ የሚሆን አይን ለአይን በሚለው መርህ ላይ የተመሰረተ በወንጀለኛው የሳውዲ ጠላት ላይ የባህር ላይ እገዳ አውጀናል ብለዋል። እርምጃው ሳውዲ አረቢያ በሁቲዎች ወደቦችና አየር ማረፊያዎች ላይ ለጣለችው እገዳና በሰንዓ አየር ማረፊያ ላይ ለሰነዘረችው ጥቃት የተሰጠ ለእገዳ በእገዳ ምላሽ መሆኑ ተገልጿል። ሳሪ አክለውም የሳውዲ አካሄድ በዚህ ከቀጠለ ሁሉን አቀፍ ወሳኝ የሆነ
የአጸፋ እርምጃ እንደሚከተልም አስጠንቅቀዋል። ኢራን በሁቲ አጋሯ አማካኝነት ሳውዲ አረቢያ ላይ በየመን ሰማይ ላይ ያላትን የበላይነት ለመፈታተን እየሞከረች ሲሆን ለረጅም ጊዜ ቀዝቅዞ የነበረው የየመን ግጭት እንደገና ማገርሸቱ የቀይ ባህርና የአረብ ባህርን የንግድ እንቅስቃሴ አደጋ ላይ ጥሏል። የአሜሪካ ጥብቅ የጉዞ እገዳ፣ የደረጃ 4 አትሄዱ መመሪያ። በመጨረሻም የዩናይትድ ስቴትስን የውጭ ጉዳይ ሚኒስቴር የዓለም ሀገራትን የጸጥታ ሁኔታ መነሻ በማድረግ ባወጣው አዲስ መመሪያ በርካታ የአፍሪካ ሀገራትን በከፍተኛው የደረጃ 4 የጉዞ ማስጠንቀቂያ ወይም አትሄዱ ዝርዝር ውስጥ አስፍሯል። ዋሽንግተን የራሷ ዜጎች ወደ እነዚህ ሀገራት ፍጹም ጉዞ እንዳያደርጉ ያሳሰበችው በእነዚህ ቀጠናዎች ባለው እጅግ አሳሳቢ የጸጥታ ችግር ነው። የሽብርተኝነት ስጋት፣ የእርስ በርስ ግጭቶች፣ የታጠቁ አማጽያን ጥቃትና ለአሜሪካ ዜጎች የሚሰጠው የቆንስላ ድጋፍ እጅግ ውስን በመሆኑ ነው። በዚህ የደረጃ 4 ጥብቅ መመሪያ ውስጥ የተካተቱት የአፍሪካ ሀገራት መካከል ቡርኪና ፋሶ፣ ሊቢያ፣ ማሊ፣ ኒጀር፣ ሶማሊያ፣ ደቡብ ሱዳን እና ማዕከላዊ አፍሪካ ሪፐብሊክ በዋነኛነት ይጠቀሳሉ። በተጨማሪም እንደ ቻድና ዲሞክራቲክ ሪፐብሊክ ኮንጎ ያሉ ሀገራት በወሰን ድንበሮቻቸው ላይ ተመሳሳይ እገዳ ተጥሎባቸዋል። ዩጋንዳ ደግሞ በደረጃ 3 ስር ተመድባለች። ይህ መመሪያ አፍሪካ ውስጥ ያለው አጠቃላይ የፖለቲካና የደህንነት በመበላሸት ምን ያክል አሳሳቢ ደረጃ ላይ እንደደረሰ የሚያሳይ ትልቅ ማረጋገጫ ነው። ውድ የአውዲ ሚዲያ ተከታታዮቻችን የዛሬው ትንታኔያችን ይህንን ይመስል ነበር። በትግራይ ክልል የወጣው አዲስ በሞት የሚያስቀጣው የግዳጅ ወታደራዊ ምልመላ አዋጅ በህዝቡ ላይ የሚያመጣው ተጽዕኖ እንዴት ታዩታላችሁ? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ላይክ እና ሼር በማድረግ እውነተኛ መረጃዎችን ለብዙሃን እንዲደርሱ የበኩላችሁን እገዛ አድርጉ። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ስለነበረን ቆይታ ከልብ እናመሰግናለን። ሰላም ለሀገራችን።